ተስፋ የቆረጠችው ሴት ልጅ ምሳሌ። አንድ በጣም ቆንጆና በጣም ውብ የሆነች ልጅ ነበረች። የዩኒቨርሲቲ ተማሪ ማለት ነው። እና ዩኒቨርሲቲ ተማሪ የሆነች አንድ ቆንጆ የሆነች ልጅ በጣም ብዙ ወንዶች የሚወዷት፣ ብዙ ወንዶች ፍቅረኛቸው ሊያደርጉ የሚመኟት፣ በጣም የተወደደች፣ በብዙ ወንዶች የተከበበች ቆንጆ የሆነች ሴት ልጅ ነበረች ማለት ነው። እና ልጆች ከመውደዳቸው የተነሳ ማለት ነው ወንድ ልጆች ምን ያደርጉ ነበረ? ደብዳቤ የሚጽፉላት ነበር። እና እቺ ልጅ ግን እቺ ቆንጆ የሆነች ልጅ ግን ምን ታደርጋለች? በጣም ነው የምትጠላው። በጣም ኩራተኛ ነች። ይህ ብቻ አይደለም ደግሞ እነሱ የሚጽፉትን ደብዳቤ የፍቅር ደብዳቤ ምናምን ማለት ነው ወስዳ ከሴት ጓደኞቿ ጋር እያነበበች ምናምን አብሮ እያነበቡ ይስቃሉ፣ ይደበራሉ ማለት ነው በእነሱ ደብዳቤ። እና በወንዶች ትቀልድ ነበር። ምክንያቱም በወንዶች የተከበበች ነች፣ የወንድ ችግር የለባትም። በጣም ቆንጆም ስለሆነች የወንድ ችግር ስላልነበረባት እንደዚህ ሪጀክት አድርግ ነበር የብዙ ወንዶችን ጥያቄ እንትን ትል ነበር። እና እንዲህ ያለች እየቀለለች ብዙ ማንንም አትወድም ነበር ማለት ነው። ነገር ግን የትምህርት ቤት ቆይታዋን ጨርሳ ስትወጣ ማለት ተመርቃ ከዩኒቨርሲቲ ወጣች። ከወጣች በኋላ ከዚህ በፊት ዙሪያዋን የከበቡ የነበሩ ብዙ ወንዶች ቀስ በቀስ እየጠፉ እየመነመኑ ጠፉ። ከዙሪያዋ ጠፉ ማለት ነው። ሙሉ በሙሉ ጠፉ። ከዛ በወንዶች ተከባ ነበረችው ሴት ምንም ወንድ ልታገኝ አልቻለችም። ፈልጋ ራሱ ልታገኝ አልቻለችም። ከዛ አንድ ቀን ግራ ገባትና የሆነ ጊዜ እንደዚህ እየዞረች ምናምን ወደ አንድ ቤተክርስቲያን ትገባለች። የዛ ቤተክርስቲያን መጋቢ ወጣት ነው፣ አላገባም። ከዛ እዛ ገብታ ይሄንን ሰው በቃ ብጠምደው ምናምን ብላ ገባች። እሱ ቸርች ገባች። ከዛ እየዘመረች ምናምን እያሸበሸበች እሱ ፊት ለመታየት ምናምን የእሱን ትኩረት ለመሳብ ብዙ ጥረት አድርጋለች። ቸርች ሄዳ ፊት ለፊት ነው የምትቀመጠው። ከዛ እያመለከች እየጮች አሜን ምናምን ያለ የእሱን ትኩረት ለመሳብ እንድጠይቃት ብዙ ዋጋ ትከፍላለች። ሆኖም ግን ይህ ፓስተር አላያትም፣ ምንም ትኩረት አላደረግም። ምክንያቱም እያመለከች ብቻ አለች ነው መሰላት እንጂ እና የእሱን ትኩረት ለመሳብ ፈልጋ የምታደርገው ነገር ሆኖ አልታየውም። ከዛ ቀርቦ ሊያናገራት ምናምን አልቻለም። ከዛ ግራ ሲገባት በመጨረሻ እቺ በብዙ ወንዶች ትጠየቅ የነበረችው ሴት ወደ መጠየቅ ደረጃ ደረሰች ማለት ነው። ወደ ጠያቂነት ደረጃ ደረሰች። ከዛ ሄደች ፓስተሩን ጠየቀችው እንደምትወደው እና እንደምታፈቅረው። በፊት የብዙ ወንዶችን ጥያቄ ሪጀክት አድርጋ የነበረችው ሴት መጨረሻ ላይ ሁሉም ወንዶች እምቢ ስሏት፣ ሁሉም ወንዶች ከዙሪያዋ ሲሸሹ ሲጠፉ፣ አሁን ጠያቂ ወደ መሆን ደረጃ ደረሰች ማለት ነው። ኦኬ ምን ልላችሁ ፈልጌ መሰላችሁ? ብዙም ጊዜኛ መጽሐፍ ቅዱስ ላይ ዕብራውያን ምዕራፍ 2:2 ላይ እንደዚህ የሚል ቃል አለ። በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና ለመታዘዝም ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን ይላል። ብዙም ጊዜ ይሄ ወንጌልን ያልተቀበሉ ሰዎች፣ ጌታን ያልተቀበሉ ሰዎች ኢየሱስ ክርስቶስ ይወዳችኋል፣ ስለእናንተ ደሙን አፍስሷል እና በኢየሱስ እመኑ ምናምን ብለን ስንሰብክ ምናምን ተብሎ ሲሰበኩ ችላ የሚሉ ብዙ ሰዎች አሉ። አሁን በመዝሙሩ፣ በስብከቶቹ፣ በቲክቶኩ፣ በፌስቡክ፣ በዩቲዩብ በሁሉም ሚዲያዎችም እግዚአብሔርን ኢየሱስ ክርስቶስ እንደሚወዳቸው እንደሞተላቸው በብዙ መንገድ ለማስረዳት እንሞክራለን። ነገር ግን ብዙዎች ችላ ይላሉ። እነዚህ ሰዎች አሁን ባላችሁ ጊዜ ብትጠቀሙ፣ የኢየሱስ ክርስቶስን አዳኝነት ብትቀበሉ ይሻላችኋል። በኋላ በሩ ከተዘጋ በኋላ እንደዚችኛዋ ሴት ልጅ በሩ ከተዘጋ በኋላ ማልቀስ እንዳይሆንባችሁ፣ ከሞታችሁ በኋላ ነፍሳችሁ ከወጣች በኋላ ተስፋ በሌለበት ጊዜ የመዳን ተስፋችሁ ባለቀ ጊዜ ጌታ ሆይ ይቅር በለኝ አላወቅኩም ምናምን ብትሉ የሚሰማችሁ አካል የለም። ስለዚህ አሁን ባላችሁ ጊዜ በዚህ ጊዜ የመዳን ቀን አሁን ነው የሚለው። የመዳን ቀን አሁን ስለሆነ በልጁ በኢየሱስ ክርስቶስ አምናችሁ ያልዳናችሁ የኢየሱስ ክርስቶስን አዳኝነት ችላ ያላችሁ ጊዜ አሁን ነው። በኢየሱስ ክርስቶስ እመኑ። ኢየሱስ ዛሬም ይወዳችኋል። የመዳን ቀን አሁን ነው። እንወዳችኋለን። ታንኪዩ